የተወደዳችሁ የክሊፍ ኤዱኬሽን ፕሮግራም ተከታታዮች ዛሬ በአጽንኦት ጊዜ ወስጄ ከእናንተ ጋር የማሳልፍበት ርዕስ መምረጥ መቻልና መምረጥ አለመቻል ነው። መምረጥ አለመቻል የሚያመጣውን ጉዳት መምረጥ በመቻል ውስጥ ልታገኙት ከምትችሉት ጠቀሜታ ከማሳየት ባለፈ መምረጥ የምንችል የምንሆንበትን አቅም ወይም ብልሃት ደግሞ አካፍላችኋለሁ ማለት ነው። የመጀመሪያው በእርግጥ መምረጥ የሚለውን ካየነው የፍቃድ ስልጣን ልጓምን መቆጣጠር መቻል ማለት ነው። ያ ማለት ይህንን እምቢ ይህንን እሺ ማለት የምንችልበትን ምርጫ ብቻ አይደለም፣ ከመምረጥ ባለፈ ስልጣናችንን የምንቆጣጠርበት ልጓማችንን የምንይዝበት አቅም ሁሉ የሚቀዳው መምረጥ ከመቻል ነው። ልክ የፍቃድ ስልጣን ፓወር ኦፍ ዊል ፓወር የሚሉት ማለት ነው። እሱ የፍቃድ ስልጣን ወይም ምርጫ ወይም መምረጥ እንለዋለን ማለት ነው። መምረጥ አለመቻል በጣም ከሚገርመው ነገር አንዱ ኑሮን ያከብዳል። ይሄ ብቻ አይደለም፣ ሸክምን ያበዛል። ይሄ ብቻ አይደለም፣ ማግበስበስ፣ ሆዳ መሆን፣ ሁሉንም ለኔ ማለት እና አምጡ የሚል እንድምታ ከውስጡ መምረጥ አለመቻል ስላለው ለሀብት ብክነት፣ ለገንዘብ ብክነት፣ ለጊዜ ብክነት የመዳረግ እድሉ ሰፊ ነው። እዚሁ ጋር አይተነው ለምሳሌ እንቅልፍ ከመተኛት አንጻር እንኳን ለመተኛት የሚያስችለንን ሀሳብ ከሚያነቃን ሀሳብ መምረጥ ካልቻል ጤናማ የእንቅልፍ ስርዓት ራሱ አይኖረንም። ይህም እንቅልፍ ማጣት ለበሽታ ለዘርፈ ብዙ በሽታ እንድንጋለጥ በማድረግ ውስጥ በእርግጥም ለልብ በሽታ፣ ለደም ግፊት፣ ለስኳር እና እንደዚሁም ደግሞ እንደዚህ እንደ ቫይረስ፣ ለጉንፋን፣ ብርድ ምናምን ለምንላቸው በቀላሉ መጠቃት የምንችልበትን ድሉ የመፍጠር ጎጂ የሆነ ጎን አለው መምረጥ አለመቻል። በሌላ መልኩ ካየነው ደግሞ መምረጥ አለመቻል አቋም አልባ ያደርገናል። የመጣው ሁሉ ይዘው ይሄዳል። አስመሳይ ራሳችንን መሆን ማንችል ያደርገናል። በራሳችን መቆም መጽናት ማንችል ያደርገናል። መወሰን እንዳንችል ያደርገናል። ኃላፊነታችንን መሸከም እንዳንችል ያደርገናል። መምረጥ አለመቻል ልክ አስፓልት ላይ እንደወደቀ ላስቲክ የመጣው ሁሉ ይዞን የሚሄድ እና ልክ ስንጠይቅ ወደ ነፈሰበት የምንባል አይነት ተላላ፣ ዓላማ አልባ፣ ግብ አልባ፣ ስሜት መር፣ መረጃ መር፣ ገበያ መር፣ ፍላጎት መር፣ ጥቅም መር እንድንሆን ሁሉ የማድረግ ዘርፈ ብዙ ጉዳቶች አሉ። ከዚህ አንጻር የምንረዳው ደግሞ የዓለማዊ ብቻ ሳይሆን የመንፈሳዊ ህይወትም። በእርግጥም መንፈሳዊ ህይወትን ካየነው በጽናት በመወሰን መቻል አቋም በመያዝ መሰረቱ የታነጸ ነው እና ያ እንዳይኖረን መጠበቅ የሚባለውን ጠይቀን እንኳን መጠበቅ የሚባለውን ትዕግስት እንድናጣ ከማድረግ አንጻር ዘርፈ ብዙ ጉዳት አለው። ይሄ ማለት ለምድራዊ ዓለማዊ ስኬት መሆን እንዳንችል ከዛ እንድንጎል ከማድረግ ጎን ለጎን መንፈሳዊ በረከትን እንድናጣና ከመንፈሳዊ እድገት እንድንስተጓጎልም የማድረግ ጉዳት አለው መምረጥ አለመቻል። በእርግጥም ከመምረጥ መቻላችን ከሰይጣን ክፋት ራሳችንን በመጠበቅ ውስጥ ለእግዚአብሔር ወይም ለአምላካችን መልካምነት ራሳችንን ማስገዛት እንድንችል የሚረዳን ይሄ ነው። በሌላ መልኩ ካየነው ደግሞ ከምታዩትና ከምትሰሙት ነገር ራሳችሁን ጠብቁ ይላል ቅዱሳን መጽሐፍ። እዛም ውስጥ የምንረዳው የመንፈሳዊ ህይወት እድገት መሰረቱ መምረጥ መቻል እንደሆነ ነው ማለት ነው። ስለዚህ መምረጥ አለመቻል ምድራዊም፣ ዓለማዊም፣ አእምሯዊም፣ ስጋዊም፣ ስሜታዊም ጉዳት የሚያስከትል ሲሆን መምረጥ መቻል ደግሞ የነዚህ የሚደርሱብንን ጉዳቶች በተቃራኒው የምናገኝ እንድንሆን ያደርገናል። ለስኬት ለምድራዊም ለዓለማዊም ያበቃናል። መወሰን እንድንችል የማድረግ በጎ አስተዋጽኦ አለው። ኃላፊነትን መወጣት፣ እንደዚህ አይነት ዘርፈ ብዙ ፋይዳዎች አሉት። ቀጥዬ መምረጥ እንድንችል የሚረዱንን 4-5 ስልቶች ላካፍላችሁ። የመጀመሪያው መምረጥ ለመቻል ከሚመከሩ ተመካሪ ስልቶች መካከል አንዱ ራስን መግዛት ነው። ራስን መግዛት፣ ያኛውን እምቢ ማለት ይሄኛውን እሺ ማለት። መምረጥ መቻል የሚመጣው ራሳችንን መቆጣጠር ስንችል ነው። የራሳችን ካፒቴን፣ የራሳችን መሪ፣ የራሳችን አስተዳዳሪ መሆን ስንችል በእርግጥም የሚጎዳንን ከሚጠቅመን መለየት ብቻ ሳይሆን መምረጥ የምንችልበትን አቅም እንድንጎናጸፍ ያደርገናል። ይሄ በዋነኝነት በስሜት ከመነዳት፣ በመረጃ ከመነዳት፣ በገበያ ከመነዳት ምንድነውም ጭምር ራሳችንን መግዛት ስንችል ነው። ራስን መግዛት በሌላ ቋንቋ ካየነው ራስን ማሸነፍም ሊሆን ይችላል። በራስ ላይ ስልጣንን መቆጣጠር። ይህም አንድም ስሜት ከሁለት ነገር ነው የሚመጣው። አንድ ከዚህ ከስጋችን ፍላጎት፣ ሁለት ከውጭ ወደ ውስጥ በምናስገባው መረጃ።
ስለዚህ የስጋን ፍላጎትም ሆነ ህዋሳዊ መረጃ ወይም ስሜታችን የሚያመጣቸውን መረጃ መምረጥ የምንችለው ስሜታችንን መግዛት ስንችል ነው። ስሜታችንን መግዛት ስንችል መከልከል፣ መገደብ፣ በቃኝ ማለት የምንችልበትን አቅም ሁሉ እንድናጎለብት ይረዳናል ማለት። ሁለተኛው ሀሳብን መምረጥ መቻል ነው። ሀሳብን መምራት መቻል ከምንጠላው፣ ከማንፈልገው፣ ከሚረብሸን፣ ከሚጎዳን ሀሳባችንን በመነጠል ወደምንወደው ወደምንፈልገው መምራት መቻል በእርግጥም መምረጥ መቻል ይባላል ማለት ነው። ስለዚህ ራስን መግዛት በዋነኝነት መምረጥ የምንችልበትን አቅም እንድንጎናጸፍ ይረዳናል። ሞክሩት። ሁለተኛ ራስን መሆን ነው። በእርግጥም አይገርምም? ከዚህ በፊትም ከዚህ በኋላም አሁንም እኛን የሚመስል የለም። እኔ ወይም እኛ እንደ አይናችን ቀለም፣ እንደ እጃችን አሻራና እንደ ፈገግታችን ፈጽሞ የተለየንን። ስለዚህ ያንን የተለየ እኛነታችንን ከመቀበል ባለፈ ሌሎች ይቀበሉት ዘንድ ራሳችንን መሆን መቻል አለብን። ሁልጊዜ የራሳችንን ፍላጎት ማድመጥ፣ የህሊናችንን ድምፅ መስማት። ይሄ በዋነኝነት በምርጫ ደረጃ ራሳችንን እንድንሆን ያደርገናል ማለት ነው። አዎ ሌሎች የሚመርጡልን እንዳንሆን እንሆናለን። አሁን ሰዎች ሌሎችን ለመምሰል የሚሞክሩ ከሆነ በሌሎች ምርጫና ፍላጎት መገፋት፣ መጀንጀን፣ መዋጥ አለው ማለት ነው። ኦቨርኦል ማስመሰል አለው። ያ ውስጥ ደግሞ መደበቅ አለ። ስለዚህ ራስን መሆን በተቻለ መልኩ ማለት ነው። አዎ በተቻለ መልኩ ስሜትን፣ ራስን ማድመጥ፣ ከራስ ጋር መነጋገር፣ ከራስ ጋር ለመግባባት መሞከር፣ እነዚህ ራሳችንን መሆን የምንችልበትን ድጋፍ ያጎናጽፉናል። ስለዚህ በሁለተኛ ደረጃ አሁንም የምንመርጥ ለመሆን መራጭ ለመሆን ከብዙ ከሚቀርቡልን ነገሮች ውስጥ ማለት በጣም ከሚጠቅመን እጅግ በጣም የሚጠቅመንን ለመምረጥ ሁሉ ከሚረዱ ተመካሪ ምክሮች መካከል አንዱ ራስን መሆን ነው ማለት ነው። ይሄ ሁለተኛ ነው። ሶስተኛ መወሰን መቻል። አዎ ራሳችንን ከገዛም ራሳችንን ከሆን በሶስተኛ ደረጃ ደግሞ መወሰን መቻል። አዎ እምቢ ማለት መቻል። ራሳችንን አስገድደነውም ቢሆን ማለት ነው። እዚህ ጋር በራስ መጨከንን ደግሜ ያነሳዋለሁ። በራስ መጨከን ማለት የምንፈልገው የሚጎዳ ሊሆን ይችላል፣ ለምደነው ሊሆን ይችላል፣ ሊያምረን ይችላል፣ ሊናፍቀን ይችላል፣ እንባችን እስኪመጣ ድረስ ማለት ነው። ግን በዚህ ሁሉ ውስጥ በራሳችን ጨክነንበት መወሰን መቻል ራሳችንን ካለማመድ ነው በእርግጥም መምረጥ የምንችል እንድንሆን ከፍተኛ ወይም በጎ አስተዋጽኦ አለው ማለት ነው። ስለዚህ መወሰን መቻል ሌላኛው ተመካሪ ስልት ነው ማለት ነው። በአራተኛ ደረጃ ደግሜ የምነግራችሁ እጅግ በጣም ቤዝ የሚባለው ለመምረጥ ኃላፊነትን መሸከም ነው። አዎ ድርሻን፣ ሚናን፣ ተጠያቂነትን ለራስ መውሰድ። ማላከክ፣ በሌሎች ላይ መለጠፍ፣ ሌሎችን ማሳበብ፣ ሌሎችን ተጠያቂ ማድረግ በእርግጥም መምረጥ እንዳንችል ብቻ ሳይሆን በሌሎች ምርጫ የምንጀነጀን፣ የምንገፋና የምንነዳ መናጁ መንጋ የማድረግ ጉዳት አለው። ስለዚህ በነገራችን ላይ ህፃናትና እንስሳቶች ናቸው የሚመረጥላቸው። ይህ ማለት መምረጥ መቻል የእድገት መለኪያም ጭምር ነው። ሰዎች የሚያድጉት ወይም አደጉ የሚባሉት ወደ መምረጥ ራሳቸውን ሲያመጡ ነው። ስለዚህ ኃላፊነትን በመውሰድ ራስን ተጠያቂ በማድረግ የራስ ባለቤት በመሆን መምረጥ ወደ መቻል ራሳችን እንድናመጣ በአራተኛ ደረጃ። በአምስተኛ ደረጃ አሁንም መምረጥ እንድንችል ከሚረዱን ተመካሪ ስልቶች መካከል አንዱ ምንድን ነው? ሚዛናዊ ተለዋዋጭ መሆን። አዎ በእርግጥ ተለዋዋጭነት በጣም ሲበዛ ኤክስትሪም የሆነ ፍሌክሲቢሊቲ ውስጥ ስንገባ ልንሆን የምንችለው አቋም አልባ፣ ደካማ እና በራሳችን መምረጥ የማንችል ሌሎች የሚመርጡልን የሌሎች ምርጫ ተከታይ ነው የምንሆነው። በሌላ መልኩ ደግሞ ተለዋዋጭነት ሲጠፋ፣ ምንም ተለዋዋጭነትን ስናቆም ወይም ፍሌክሲቢሊቲ የሚባለው ከህይወታችን ውስጥ ሲጠፋ ልንሆን የምንችለው አክራሪ ነው፣ ግትር፣ ደረቅ ነው የምንሆነው። ይህም አንድም መማር እንዳንችል ከማድረግ ባለፈ በዋነኝነት ግን የሌሎችን አስፈላጊነት ወደ መደፍጠጥ እና በእኔ ፍላጎት ሌሎች የሚዋጡ ወደ ማለት ጎጂነት ወይም አክራሪነት እንድናድግ ያደርገናል። ስለዚህ በእውነት ሚዛናዊ መራጭ ለመሆን ለህይወታችን እጅግ የሚያስፈልገንን መምረጥ የምንችል እንድንሆን ከሚመከሩ ስልት መካከል አንዱ ሚዛናዊ ተለዋዋጭነት ነው። አዎ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ሚዛን ላይ አውጥቶ ነገሮችን በማየት በመለካት እጅግ በጣም የሚጠቅመን ከሚጠቅመን መለየት መምረጥ የምንችልበትን አቅም
እንድንጎናጸፍ ያደርገናል። በሌላ ቋንቋ የፍቃድ ስልጣናችንን ልጓም እንድንጨብጥም ይረዳናል ማለት ነው። ይህም ሌላው አንዱ አስፔክት ነው ማለት ነው። ሌላ በመጨረሻ ደረጃ ሪኮመንድ የማደርገው ከዚህ በተቻለ መልኩ ከባርነት፣ ከጥገኝነት፣ በሌሎች ከመነዳት ራስን ነፃ በተወሰነ መልኩ ለማውጣት መሞከር በእርግጥም በራሳችን መቆም ከማስቻል ባለፈ በራሳችን መምረጥ የምንችልበትን አቅም የማጎናጸፍ በጎ የሆነ ድጋፍም አለው። ስለዚህ በተቻለ መልኩ ጥገኛ ሊያደርጉን ከሚችሉ ሲስተም ወይም እንደ ሶሻል ሚዲያ፣ ፖርኖግራፊ፣ ማስተርቤሽን እነዚህን የመሳሰሉ ነገሮች እና ከሰብስታንስ አዲክሽን ከአደገኛ እጽ ራስን በተወሰነ መልኩ ነፃ ማውጣት መቻል በተቻለ መልኩ በእርግጥም መምረጥ እንድንችል የምርጫ ሰው እንድንሆን የማድረግ በጎ አስተዋጽኦ አለው። ስንመርጥ በመንፈሳዊ በዓለማዊ ሕይወትም ስኬታማ መሆን እንችላለን። ስንመርጥ ማደግ ወይም አደግን ወደሚባለው ሽግግር ራሳችንን ማምጣትም እንችላለን ማለት ነው። የምርጫ ሳምንት የምርጫ ጊዜ ይሁንላችሁ። መራጩ። አመሰግናለሁ።